አስተርጓሚ ሆና ባሏ አስተርጓሚ ሆኖ ማለት ነው። በርሜል ናት የነገረችን። በርሜል ቂጡን በልጅነቱ ከነ የዛኔ 9 ዓመት ልጅ ነው ምናምን እኛ እንዲያለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጌታዬ ከዚህ ሁሉ ጉድ አውጣን ልጆቻችን እንዳይቀየሩብን ምናምን እንላለን የዛኔ ማለት ነው። እንደዚህ አይነት ነገር አጋጥሟታልና ስለ ጊንጧ የነገረችን እሷ ናት። አሁን እዚህ ጋር አከልይ ፎቶንም የሰጠችን እሷ ናት። አድራሻዋንም እንድትከሰስ የሰጠችን እሷ ናት። ዩቲዩብንም ያዘጋችባት 3-2 ጊዜ እራሷ ናት። ያ ከባሏ ጋር ሆና ያ ጊንጧ የምታሳድድሽ አንቺን እሷና ባሏ ሆነው አንቺን የሚያሳድዱሽ በርሜሏ ናት። በርሜሏ እኔ አቀሻለሁ እንዴ እኔ እንተዋወቃለን አንተዋወቅ ፎቶሽን የልጅሽን ያንቺን ስምሽን እስከና አድራሻሽ እንዲያውም ሰርች አርጊና ሰርች አርጃ አገኘት። እኔ ያንቺ ልጅ ስም ይሁን የሌላ ሰው ስም ይሁን ግን እንደዛ ብላ ያለችን እሷ ናት። ጓደኛሽ ማለት ነው ለኔና ለማ ካናዳ ታውቂያለሽ። ካናዳ ላለችው ይሄ ችግር እንዳለብሽ ችግሩ እንዴት ነው ተቃሉልሻል። ደግሞ ይሄ ችግር አይደለም። ይሄ ችግር ሊሆን አይችልም። እሷ ግን ሀሽሽ ካጨሳችሁ አለችን። ሀሽሽ ካጨሳችሁ እኔ አንቺ ደንቆሮ ቲቲ አክሱም እኔ እኮ ነገርኩሽ። አንቺም ዘር መንዘርሽም ደንቆሮ ናቸው እኮ አልኩሽ። እዩዋት እንግዲህ አሁን እዩ እንግዲህ ተጋሩ አሞራው እያት ቲቲ አክሱምን አሁን አትሳደቢ ነው የምትሉኝ እነዚህን ሰዎች። አሁን እቺ ተጋሩ አይደለችም። አሞራውና ዜድ እንዴት እንደምቀጠቀጥ ዘመዶቻችሁን አሳያችኋለሁ። ይሄው ተጋሩን አትናገሪ ነው አይደል? ተጋሩን እንዴት እንደምናገረው ተጋሩ እንዴት አድርጎ እንደሚገባ ጣልቃ አው ሾዩ። ተጋሩ አትግባ። እቺ ማናት? እቺ ማናት? ቲቲ አክሱም 78 እንትን ያለ ማናት? እቺ ኑ ተጋሮች አሁን ተጋሩን አትንኪ ነው ብትሉት ትቀጠቀጫለሽ። አንቺ ክራንች ትቀጠቀጫለሽ። አሁን ትቀጠቀጫለሽ። በምን ጣትሽ ነው የጻፍሽው? ጣትሽን አልቆረጠሽም ሻቢያ? አሁን እኔ እንዲህ የጻፋችሁ ብሰድባችሁ ተጋሮች ምንድን ነው የሚሰማችሁ? አቤት በይ ቲቲ አክሱም አቤት በይ። አሁን ብሰድባችሁ ምንድን ነው የሚሰማችሁ? ተጋሮች ምንድን ነው የሚሰማችሁ? አሁን ብሰድባችሁ ለምን እንደዚህ ነው የምትሳደቡት? ውሾች ስለሆናችሁ ነው የምትሳደቡት። የወያኔ ሽንት ጨርቅ ስለሆነ ምን አባሽ ተነክቶ ነው አንቺ አሁን መጥተሽ የምትሳደቢው ማለት ነው? አሁን ብትሰደቡ አሁን አሞራና ማን እንደሚሳደብ ና ከዚህ በኋላ ቀጠቅጣችኋለሁ። እናንተ ልክ ነው ማስገባችሁ። እሰድባችኋለሁ። አትንኩን የለም ሰው ነክቶ አትንኩን የለም ተሳድቦ አትስደቡን የለም። ያ አርፋችሁ ይሄ የእናንተ ጉዳይ። ምን አባታችሁ ልታረጉ ነው የምትገቡት በእኔ ጉዳይ ላይ? የራሳችሁ ስንት ምግብ ያጣ እናት ልስ አባት ልስ የሆነ ያ ጥይት የሚሸት ህዝብ እያላችሁ እዛ ሄዳችሁ ህዝባችሁ ጋር እንደመስራት ምን አባሽ ልታረጊ ነው የምትሰድብኝ ነው? 78,000 ተከታይ ያላት ተጋሩ ናት እየሰደበችኝ ያለችው። አትናገሪ ነው የምትሉት? አትሰደብ ምን አባታችሁ ታረጋላችሁ? እዚህ ንገሩኝ እስቲ። ምን አባታችሁ ነው የምታረጉት? ዘመዶቻችሁ ዘር ማንዘራችሁ እዛ ችግር ላይ ነው ያለው አይደል? ሰርተሽ ተንቀሳቅሽ ዘርሽን አትረጅም። አፍሽ እኮ ነው ያንን ሁላ ተባብሮ እንደዛ ሊበሏችሁ የነበረው በአፋችሁ። እዚህ ሶሻል ሚዲያ ላይ መርዝ ስትረጩ ስለነበረ ያ የሞተውን ስታይ እንኳን ሞተ፣ የተጎዳውን ስታይ እንኳን ተጎዳ። ያ እኛ ጀግና ንህና ጀግናህና እያላችሁ ነው 27 ዓመት በሙሉ
ህዝቡን ቂም እንዲቋጥርባቸው አልኳቸው። ህፃኑ አዋቂው ትንሹ አልቀረ የያዘውን ይዞ ሰተት ብሎ ገብቶ ህዝባችሁ ላይ ያንኑ ላይ ያደረገ። ቂም እንዳትይዙ። የዘራችሁትን ነው። ቂም እንዳትይዙ። ያደረጋችሁትን ነው። አንድ ሴት አይደላችሁ እንዳለ እናንተ ናችሁ የምትሳደቡት እንዳለ። እኔ ጠንቅቄ ስለማውቃችሁ ነው። ሂድ ያቺ በርሜል ላይ ማለት ነው። በርሜል ላይ ሂድ። ያ አንድ ለታሪክ አንድ አማራ ተገኘ። አንድ ጭራሽ እኮ አታፍሩም። በትግርኛ በሙሉ እኮ ነው የምትጽፉት። ራስን ማስበላት እንዲህ ነው። አታፍሩም። ጭራሽ በትግርኛ በሙሉ ትጽፋላችሁ። ይሄን ሽሩባችሁን ተሰርታችሁ ፌክ። አሁንማ ጨረሽ። ለምን እንደ ድሮ አሁን ፌክ አካውንትን መክፈት አትችሉም። የለችም። ቻፓ የለችም። ድሮ መንግስት ነበር ክሬት አድርጎ አስቀምጦ ያ ፌክ አካውንቱንም እንድታደርጉ ሞባይሉንም ኢንተርኔቱንም። አሁን የለም እንደዛ ነገር። ሁሉ ነገር ኮንትሮል ነው። እዛው ጉርጓድሽ ውስጥ ተቀምጠሽ በራስሽ ነው የምትጽፊው። ገባሽ? ስለዚህ ትመጫለሽ ማለት ነው። ትመጫለሽ። አሞራ በደንብ ስጠኝ፣ በደንብ አድርጋ። ሌላም ዝሆን ስጠኝ። እኔ ግን ቁስላም አይደለሁም። ደስ የሚለው እኔ ዝሆን ነኝ። ቁስል ግን የለብኝም። አልቆሰልኩም። ክራንች ብትገዛበት ምን ይመስላል? ክራንች ምን ነው? ፍራንክፈርት ላይ ያረከው ልንገርልህ እንዴ? ስላንተ ጉድ ደሞና ደሲን ይዘ ፍራንክፈርት ላይ የለጠጥከውን ኪሲንግ ላውጣልህ ፎቶ ደሲ ላይ ፍራንክፈርት ላይ ያደረከው ልንገርልህ። ደዚን ምንድን ነው ያደረካት? ቆይ አሁን በደንብ ላክ። ገንዘብንማ ፈልገዋለሁ። ድሮ አባቶች የዘረፉት የኢትዮጵያ ገንዘብ ስላለ ልንገርልህ። አሁን ነው ጉድን ማውጣ። ፎቶ ላውጣልህ። ኪሲንግ የተሳሳምከው ፍራንክፈርት ላይ ለእናቷ ልኬላታለሁ ኦልሬዲ። ለምንድን ነው ከደዚህ ጋር አሁን ቀዝቀዝ ያላችሁት? እንደዚህ ጉድሽን ሰጥተሻል። አንተ እንኳን ጎሸላ ሆነ እዚህ ጋራ ወድሻለሁ። ፍራንክፈርት ላይ ግን እስከነ ሲጋራ ማን ስትስም ነበር? አብዚ ቁልጭናል። ፎቶ እንዳለ ታውቃለህ። እኛ ግን ውሸት ነው ብለን አለልህ። ፎቶ እጄ ላይ እንዳለ ታውቃለህ። ላውጣልህ። ናይት ክለብ አፍን ተገጣጥሜ ሳብከው። ለነገሩ ይነገራታል። አሁን ይገባልሃል። ልጅቷን ልትበላት አንተ ራሱ ማለት ነው። አንተ ራስ ልትበላት አንተ ቡዳ፣ አንተ እከክ ቁስላ። እንደዚህ ነው በሴት የምትጫወተው። የደና ቤተሰብ ልጅን ከአሜሪካን አስመጥተ በሄደች ቦሯ አንተ ፉት ኳስ ላይ ሆነ ሴት ስትስም ነበር። ሴት ስትስም አውጡበት። አንተ ሌባ ሸርሙጣ፣ ዘረ ሸርሙጣ። እንደዚህ ነው በሴት እጅ የምትጫወተው። ና ስጠኛው ና ዞኑ ስጠኝ። እኔ የእያንዳንድሽን ሚስጥር ይዤ ነው የሚንቀሳቀሰው። የእያንዳንድሽን ሚስጥር ና ለምን ጠፋ? ለምን ከደዚህ ጋር ቀዘቀዛችሁ? ለምን እንደ ድሮ አሞራውዬ ለምን ተጣላችሁ? ለምን ተጣላ? አየህ፣ አማራ ጀግና ነው። አማራ ልንገር፣ የአማራ ልጅ ነው ፎቶ ያነሳ ቀጥል ያለ ማለት ነው። ከዚህ በኋላ ወንዶች ሁላችንም ከልጆቻችን በኋላ ነው። ፎቶ ቀርጨ የሚያደርገ አጠገብ የነበረው ጀግና የጎንደር ልጅ ነው። የእናቷ ዘር ነው። ፎቶ ገርጨ ማድረግ ለእናቷ ተልኮላል። አርፋ ቁጭ ትላለች። አትመጣም ከዚህ በኋላ። ወንድ ነህ አንተ፣ ወንድ ነህ። እኔንን ሁላ ግን ዝም ብያለሁ። በራስ ጊዜ እየተነከርክ ነው። ጉድ ይውጣልህ አይደለም? ወጥቶልሃል። ላውጣልህ አንተ ሸርሙጣ ዘር፣ ምንም የማታቀልች ከቤት አስወጥተህ ከእናቷ ጋር አጣልተህ አንተ ሌባ ሸርሙጣ። ያንተ ደግሞ ይባስ። ያንተን እኔ ወደኋላ ነው የወደቅኩት። ወደኋላ ከአንተ ደግሞ ይባሳለ። ገና ሁለት ወር ሳይሞላ አንተን ብሎ አፍቃሪ፣ አንተን ብሎ ወዳጅ፣ ቤተሰቡን በሙሉ በጥብጠ፣ ልጅቷን አበጣብጠ
ባለጌ። እግዚአብሔር ምስክሬ ነው። ልጆቼን ይሰኝ ውሸት አይደለም። እግዚአብሔር ምስክሬ ነው። እኔ እንዲያውም ኤአይ ነው፣ ምክንያቱም ኤአይ ነው የሚባለው። ገባችሁ? ኤአይ ነው ይሄ ነገር፣ ኤአይ ነው። ኤአይ እንዴት እንደጮኩኝ ወይኔ፣ እዚህ ላይ ነው ያለው። እንዴት እንደጮኩኝ እሱ ፍራንክፈርት ማታ ተላብጦ ሰክሮ ተኝቷል። ጠዋት ልጆቹ ላኩልኝ አውጭ ብለው ኖ ኖ ኖ በቃ ኖ። ምክንያቱም እኔ ለሱ መውጣት የሱ ጉድ መውጣት ሳይሆን ልጅቷን እንዴ ብትታነቅስ የሆነ ነገር ብትሆንስ፣ እኔ እንደዚህ አይነት ነገር ውስጥ አልገባም። አሁን ግን አወጣልሃለሁ። ምክንያቱም እንደዚህ አይነት ቀልድ ከኔ ጋር አይቻልም። ተስፋህን ነው የምቆርጠው። ተስፋህን ለነገሩ ተቆርጧል። ኦልሬዲ ተነግሯታል። ለዚህ ነው በቀደም እኮ ነገር ያለው ምን ሆናችሁ ነው ሚዲያ ላይ ቀዝቀዝ አላችሁ፣ ቀዘቀዛችሁ። እናቷን ያላከበርክ እንዳንተ ያለ ባለጌ ልጅቷን ልታከብራት ነው ነው ወይ? አንተ ሸርሙጣ። ድሮም ከእናንተ ውሽማ እንጂ ባሌት ይገኛል። የሸርሙጣ ዘር ባለጌ። ያንተ ደግሞ ይባስ፣ ያንተ ደግሞ ይባስ። ሌላውስ ፍሬምት ብሄድ ሰክሬ ነው ጠጥቼ ነው ሚስቴን ወዳለሁ። ያንተ ደግሞ ይባስ፣ ያንተ ደግሞ ይባስ። አንተ ውሸታ ቂጥን ያልጠረክ ምነው በንጋታ ወሬ መጥቶ እዚህ ሲራፋ። ይቺ ብስብሳ ሸሻም እንኳን ታውቃለች። ምክንያቱም እሷም ሰክራዛ ስትንዘላዘል ነበረች እና ደንግጣሉ። ተለምና ተለምና ተለምና። ምክንያቱም የሱ እሱ ነው። ግን ልጅቷ እና ቤተሰቡ መስማት አለበት ተብሎ ለእናትየው ተልኳል። አሁን ይዋት እኮ እንደዚህ እኮ ቀዝቅዛለች። የለችም ቀዝቅዛ ቀዘቀዘች እኮ አየችህ። እኛ ቀስ ብለን ነው ልጆቻችን እንደዚህ ሴቭ የሚያደርጉት። በእኔ ተምረዋል ሁሉ። ከአማራ ጋር አትሳፈጥ፣ አትሳፈጥ፣ አትሳፈጥ። ልክ አስገባች፣ ልክ አስገባች። ወዲያውኑ ነው ለእኔ የእናትየውን ስልክ አምጪ። ከእናትየው መግባባ መስሎታል ልጁ። ጀግና የአማራ ልጅ ጀግና። አንጀቱ ቆስል እዛ እንደምትመጣ ታውቁ። ተከታትለው እችን እንትን ውስጥ እንደምትገባ ያውቃሉ። ወስደው ደግሞ ትክዳለ። ጨለማ ነገር ስለሆነ ጨለማ ነው። እስከነ ሲጋራ እኳል እንዴ ሲጋራን ወጠረ እከክ ሻርሙጣ እንዳት እኔ እንደዚህ አይነት ነገር አንገባም፣ አያገባኝም። ታየ ያንተን ጉድ ተሸክሜ እንደዚህ ቁጭ ብዬ ለማንኛውም ልጅቷ ሴቭ መሆኗን አረጋግጬ ዝም ብያለሁ። ልጅቷ ሴቭ ናት። አዎ ሴቭ ናት። እናትየው ደርሷታል ሚስጥሩ። አዎ ደርሷታል። አለቅ በውስጥ ከዚህ በላይ መለፍለፍ እንዲህ ማለት የለም። ልጆቻችንን ሴቭ ማድረግ ብቻ ነው ያለብን ከእናንተ። ያው እንደዚህ እንደ ድሮ እዚህ ላይ ኛው 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 ዩቱብ የለ። እናት ከእናት ጋር ከእህቶች ጋር ትኖራለህ። አለቅ አይደል አሞራ። እና ደግሞ ጥሩ ነገር ምንድነው? ልጆቹን እርዳ። እናት ሉስ አባት ሉስ የሆኑ ልጆች አሉ አይደለ? ተጋሩ በጦርነቱ ጉድጃው ብሶትን እነሱ ላይ ኃጢአትንም ለነሱ እየረዳ ያያዘው ያ ጥሩ ነገር ነው። ደግ አረገ ደግማ አረገ። እንደዚህ ወረቀትም የአሜሪካን የለም የለም። እሷን ይዞ ረብሻ ይዞ ዩቱብ ለመስራትም የለም። አለቅ ታፕ ኮፒ ሊንክ ልጆች፣ ታፕ ኮፒ ሊንክ። እኛ አንተ ጠላ ወደድከው እኛ ያገባንም። ዋናው ነገር ምንድነው? ልጃችንን ሴቭ አድርገናል። አውቃ ትግባበት። ከዚህ በኋላ አውቃ ትግባበት። ከዚህ በኋላ ብትመጣ እንዲያርጎኝ ፍሬም ትሄደ ብትል ድሮም ፎቶ አሳይተንሻል እያለሽ ገና በቁምሽ አሜሪካን እያለሽ ነው እንደዚህ እሱ ባንቺ ላይ ሲለብጥና ሲሳሳም የነበረው። ያ ጨረፈም እየተሳፈጥክ ያለው ከአማራ ልጅ ጋር እግሩ ቀጭን ነው። ምንም አያደርግልሽም። እግሩ ወፈር ያለ ፈልግ። አንጎሉ ጭቃ ነው። ክህደት ነው ያደረገው። ለመስዋዕት የተከፈለለትን ነገር ያ እውነተኛ ፍቅር ነው ተብሎ ከዛ እዚህ ድረስ ቤተሰቧን እንደኔው አዋርዳ እናትየውን በስንት ሺህ ተመልካች አያገባሽም ብላ ይኸውላችሁ አሁን ተጋሩ ብቻ እንደሚከታተለኝ የምታዩት ዝም ብላችሁ የኔ ተመልካቾች ተጋሮች ናቸው። ከድሮም ጀምሮ ይወዱኛል። እኔ እንዴት በጣም ይወዱታል። ምክንያቱም
አብይ አህመድን በሴቷ የሚያዩ ነው የሚመስላቸው። ምክንያቱም ዋጋሽን ሰጥቼሻለሁ፣ ስለዚህ ትፈሩኛላችሁ። አሁን ተመልሳችሁ መጣችሁ አይደለ? አያጅቦን ጠይቁት፣ ያቀኛል። አያጅቦን ጠይቁት፣ ተው ይላችኋል። እዩ፣ ዝም ብላችሁ እዩ። መጡ። አሁን ምንድነው ቅድም እናንተ እኔ ጠላቴና ጠላቴ አንድ ልንገራችሁ አይደለ? እነሱ ናቸው የኔ ጠላት። ሚዲያ ላይ ያሉት ተጋሮች ናቸው። ማንም ጠላት የለም ማን። ምክንያቱም እኔና ጀዋርን ልክ ያስገባናቸው አለቅ። የሚፈሩትም እኛን ነው። ያ እኔ ሌላ ሰው ራሱ አሁን ከአማራ ጋር ብጣላ አንደኛ አሾክሻኪ እነሱ ናቸው። ከኦሮሞ ጋር ብጣላም አንደኛ አሾክሻኪ እነሱ ናቸው። ያ በፊት ለፊት አይገጥሙኝም። የምታውቁባቸው መቼ ነው ታውቃለህ? የሆነ ነገር ስነካቱ ልክ አማራን አልተሳደብኩም፣ አማራ ላይ አስተያየት አልሰጠውም። አያችሁ፣ ፉር ይላሉ። ፉር ይወዱታል። በቃ አንዳንድ ሰው እኔ ደግሞ ስለማውቃችሁ እበዳችኋለሁ። እኔና ተረጂ የምትሉት እኔ እናንተን እበዳችኋለሁ፣ ቀጠቅጣችኋለሁ። ትቀጠቀጣላችሁ። ቶፒኩ እናንተ ናችሁ። ትቀጠቀጣላችሁ። ፈልጋችሁ አማራችኋል። እረፍት አልፈልጋችሁም። አንዴ በጦርነት እረፍት አነሳችሁ። አሁን ደግሞ በሶሻል ሚዲያ ጦርነት መጣችሁ አይደለ? ትቀጠቅ ምን ችግር አለ? ብዙ ምን ጠይቃችሁ ጥያቄ አለ። ብዙ እናንተ 5 ሀገር ጆኖሳይድ ተደረገብን። 5 ሀገር ለ2 ወር ጆኖሳይድ ተደረገባችሁ። 28 ዓመት እናንተ ያደረሳችሁት ጆኖሳይድ ማን ይጠይቃችሁ? ይወላችሁ ሪፖርት ገብሩ። ሪፖርት ገብሩ። አቅማችሁ እሱ ብቻ ነው አይደለም? አሞራው ና እንጂ ና ዝሆን ስጠኝ። ዳዚ ሺዝ ጎይንግ ሺ ኖት ካም ባክ አጌን ካላበደች ያ እንደ ልማዷ ኤአይ ነው ካላለች። እኔ ፎቶ ነው የደረሰኝ፣ ቪዲዮም እንዳለ ግን ተናግሯል። ፎቶ ሲላክ ኤአይ ነው ምናምን አለን። ቪዲዮ ግን ለቤተሰቡ መላክ ስላለበት ቪዲዮ ግን አልደረሰኝም። ፎቶ ግን በቂ ነው። ደዚህ ራሱን ቂጡን ያልጠረገ ራሱን ያልቻለ ገና ሴት ልጅን ገና በ2 ወሯ እዚህ ስትላላስ እንደ ሰው ያኛም ድፍረት። ያንተ ደግሞ ድፍረት በፊት ለፊት ሌላውስ እንደው ሄዶ ከሌላ ሰው ጋራ እንትን ብሎ ነው። ያንተ እኮ ድፍረት እኮ ከበድግ ያንተ እኮ ድፍረት እኮ አምጣኩ። አዎ ሴትን ለሚደፍር እጃችሁን እንደዚህ አቢዩዝ ለሚያደርግ ለካጅ የተጋሩን ባንዲራ አርጋችሁ እንደዚህ ያላችሁ ነው ያላችሁት። ኢትስ ፌር አቢዩዝ በ27 ዓመት ያሳደጋችሁት አቢዩዝ እኮ ነው። የመቀሌ ሴቷ ልጅ ላይ ማህፀኗ ላይ ሚስማር አልቀረ። እውነት ከሆነ ወይ ፖለቲካ ከሆነ አይዶ ነው። እኔ በእንደዚህ አይነት ነገርም ለአፌ ራሱ ይከብደኛል። እንደዚህ አያችሁ፣ አቢዩዝን ስታበረታቱ አቢዩዝ በጦርነት ደግሞ መጥቶ የሴት ልጅ ማህፀን ላይ ብረትን ያስቀመጠ ትውልድን የፈጠራችሁት በ27 ዓመት ውስጥ ግፋችሁን ሄድን ያስደረጋችሁ። እሺ ስፕራክሉስ ባለጌ ስለሆናችሁ ናዩ ትወጣለች ከእግዚአብሔር ጋር ስለ ናዩ ትወጣለች። አሁን ንግግራችን ከእናንተ ጋር ነው። ስለና አክሱማይት እዚህ ላይ መጣችሁ ኮሜንት ለምትሰጡ ከእናንተ ጋር ነው ንግግራችን። 28 ዓመት ኢትዮጵያ ያላጠፋችሁ ከእናንተ ጋር ነው ንግግራችን። ወንድ ልጅን እስር ቤት ውስጥ ለደፈራችሁ ከእናንተ ጋር ነው ንግግራችን። ገና የምንጠይቃችሁ ጥያቄ ያለ አልመለሳችሁት። አያልቅም ጥያቄ። ከዛ በኋላ ተንጫጭ ትላለህ ቁጭ ብለህ 28 ዓመት ላጠፋችሁ ጥፋት ተጠያቂዎች ናቸው። ያ ጥፋትን በጥፋት የሚመልስ ህዝብም ትውልድም የለም። በጥያቄ ትጠየቃለህ። ጆኖሳይድ የሚለው ጌታቸው ረዳ there is no genocide with አብይ አህመድ ብሎ እኮ የራሳችሁ የቀድሞ የቲፒኤልኤፍ የኢህአዴግ ያ
አስተዳደር የነበረው ጌታቸው ረዳ በትልቁ ያ ቻናል አልጀዚራ ላይ ወጥቶ የተናገረው አሁን እናሰማለን። there is no genocide. They have a lot of group there. It is not only Abiy Ahmed. The should all ወያኔ ህዝቡን የጨረሰው ወያኔ ህዝብን ጨርሷል። ህዝብን አስገድሏል። እናስደምጣለን። ወያኔን እንጠይቃታለን። በደንብ ነው የምንጠይቃት። You said Abiy Ahmed, and I'm quoting you, perfected 2600 ሰው ታያለ ጄኖሳይድ በማን እንደሄደ those genocide accusations, or have you walked them back? በጦርነቱ ወቅት አብይ አህመድ ጄኖሳይድ ፈጽሟል በሚል ሲናገሩ ነበር። ያቋሙ አሁን ከርሶ ጋር አለ። ዝም ብለው ተጋሩ ነው ያለው። እኔ እኮ ትግሬ መስላችኋል መሰለኝ። እኔ ቤት ምን እንደምታረው አራውጡ አጋንኜ የገለጽኩት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ተፈጽመዋል። Did Abiy Ahmed carry out a genocide? Ex-Minister Tepelev, he said the reality, the facts. As a lawyer, I cannot say ውሸታም Tepelev this and that, but ህዝቡን ራሱ ጨርሶ አብይ ላይ ይህንን የምነግርህ እንደ ህግ ባለሙያ ነው። የህግ ባለሙያ ነው። አዎ እዞርብሃለሁ እኮ አልኩኝ። አታውቀኝም። Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was a lawyer. ምን አባሽ ትደውያለሽ? Abiy committed genocide on the people of Tigray. ምን አባሽ ነው የምትደውይው? እንዳትደውይ ጄኖሳይድ ፈጽሟል ብለው ሲናገሩ ቁስላ እንዳትደውይ ነበሩም እንዴ? ያኔ እኮ አብይ አህመድ ጄኖሳይድ በትግራይ ህዝብ ላይ ፈጽሟል ሲሉን ነበር። I was a lawyer and I was in the heat. ኤደን ለምንድን ነው ፊክስ የምታረጊው? Claiming the lives of hundreds of thousands. ውጡ ተጋሮች። አዎ ባለሙያ ነኝ፣ ግን በተጋጋለና በመቶ ሺዎች እንደዚህ ስትወጡ ይላችሁ። አዎ ውጡ ተጋሮች። አያችሁ እናንተ ከወጣችሁ ይቆማል። አሁን እየደወላችሁ ነው አይደለ? ዩ ሲ genocide or not? ጄኖሳይድ። ስለዚህ ጄኖሳይድ ተፈጽሟል አልተፈጸመም? I believe genocide has been committed in Tigray. በትግራይ ውስጥ ጄኖሳይድ ተፈጽሟል። ካሰች ካሳይ እኔ እና አንቺ ግንኙነት የለንም። አሁን ትላንትና ልጄ ላይ ስትዘምቺ ሲያዘምቱ ዘመዶችሽ አልደወልሽም። ያ ተጋሩ እንዳትደውሉልኝ። ኢንስታግራሜ አይሰራም። መቼስ ነው ስልኬን አልሰጠም። Abiy Ahmed. እንታይ ቆሻሻ ውጪ እንዳትደውይ። እሰራብሻለሁ። ፖለቲካ እሰራብሻለሁ። ከዚህ በፊት የማይጠነቀቁ ነበሩ ማለት ነው። የኔ ልጅ ህዝብ ናት። እሰራብሻለሁ ፖለቲካ። አሁንም በአቋሜ ለመገኘት ዝግጁ ነኝ። Just to clarify for the audience watching, the ex-minister ጌታቸው ረዳ from TPLF, he said there are no genocide. ተመልካቾቼ ግልጽ ያርጉላቸው ጄኖሳይዱ እንደተፈጸመ። እናትሽ ድንጋይ ትብላ እብድ። ምን ነው የድሮኑ ጭስ ገብቶብሻል? እናትሽ ድንጋይ ትብላ ሄጅ እብድ። እኔ አንቺን የማከምበት ቦታ የለኝም። ሄጅ አለቃችሁም። እንዳትደውይብኝ። ዶንት ኮል ሚ። እንዳትደውሉብኝ ነግራችኋለሁ። ብትደውል ብሎክ ነው የምሰጥ ካሁን በኋላ። መጀመሪያ ሂደህ እነዚህ ሙጃ ዘመዶችህን የጥይት ትራፊዎችን ማስቆም ነበረ። እንዳትደውል ታዲያ ጄኖሳይዱ ዝም ብሎ እንዳትደውይ። ምን አባታችሁ ነው? ህዝባችሁ ይወቅ አይደለም? ይወቅ። ተጋሩ በርካታ ተዋንያን ነበሩ እኮ አብይ አንዱ ነው። The war on Tigray was led by Prime Minister Abiy Ahmed himself. በትግራይ የተካሄደውን ጦርነት የመራው እኮ ጠቅላይ ሚኒስትር አብይ ነው። እሱ yes so make no genocide. ጄኖሳይዱን መርቶት We don't have to be that specific. በዚህ ደረጃ ነጥለን መጥራት ትወጣላችሁ። ካልወጣችሁ ቀጥላችሁ መጥራት አለበት እንጂ እርስዎን የጠራሁት እኮ ለዚህ ነው። I will give him the opportunity to defend himself in public, in court. Okay. What I'm saying is that all kinds of crimes. You mentioned crimes, ethnic cleansing, genocide were committed. As a matter of fact, he was a very close friend even before he got elected. So. ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን ተውለታለሁ። ሲጀመር እኮ አብይ ጓደኛዬ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው። ማን ነው የቅርብ ጓደኛ? አብይ የቅርብ ጓደኛዬ ነበር። ስትጠራው አልነበረም እንዴ? የጄኖሳይድ ወንጀለኛ፣ ጦረኛ፣ ኢምፔሪያሊስት ስትለው አልነበረም እንዴ? Yeah, but that doesn't change the fact that we're friends. Yeah.
That's the fact that we are friends. It's politics. The fact that he's a genocidal warmonger didn't change the fact that you were friends. የሆኑ ግራ አጋቢ ጓደኛሞች ናቸው። No. I'm stating the fact. Before the genocide, you mean you were friends? Yes. ከጄኖሳይዱ በፊት ነው ጓደኛ ነበርን እያሉ ያሉት? Yes. አዎ። And after the genocide, you're friends. Just during the genocide, you weren't friends. ከጄኖሳይዱ በኋላም ጓደኛ ናቸው። ከጄኖሳይዱ በፊት ጓደኛ ናቸው እና በጄኖሳይዱ ብሎክ ላድርግ። ለምን ትፈራላችሁ? ለምን ትፈራለህ? ብሎክ ትጠጣለህ። አሁን ታርፋለህ ማለት ነው። ብሎክ ስትጠጣ ሰው ትሆናለህ፣ ደህና ትሆናለህ። ከዛ ታርፋለህ። ቆይ ኦኬ ብሎክ አጠጣችኋለሁ። ከዛ በኋላ እኔ ስራዬን እሰራለሁ። አሞራው አትደውል። እኔ እናንተ በግል ምንም የምናደርገው ነገር የለም። በፊት ለፊት ነው የምናደርገው የምንነጋገረው። ገባ? ፎቶሽን ለእናትየው ደርሷል፣ ቪዲዮሽም ደርሷል። ደዚህ የለችም፣ ጨርሰናል። አሁን ደዚህ ጋር እንዲህ ለማስመሰል የለም። በቃ አለቀ። ስትሸረሙጭ የነበረው ፎቶሽ ከች ካሙሌ ጋቡሌ ተብሎ ለእናትየው ገብቶላታል። that's the fact ከኔ ጋር ምንም የሚያገናኘው ነገር የለም። እንግዲህ 5 ወር በሙሉ 5 ወር አይደል አንድ ነገር አልተናገርኩም። ዛሬ ግን መታአፍን ስትከፍት ጉድን ታይዋለህ ማለት ነው። ያ አሁን ወደ ስራችን እንሄዳለን። ብሎክ ተደርጋል። በነገራችን ላይ አይ ብሎክ ዩ አም ሶሪ። እኔ እናንተ ምንም የሚያገናኘን ነገር የለም። ምንም ባይ 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 ቻው። ወደ ስራችን እንሄዳለን። ይላችሁም Fighting each other. እርስ በርስ እየተዋጋን ነበር። Let's not belittle the whole idea of this genocide, whatever. እርስ በርስ እየተዋጋን ነበር። ዘር ያዕቆብ እግዚአብሔር ውስጥ የምንቆርጠ ያወጣው there is no genocide። አሁን በቃ ትግረኛ እንከፍትና ደግሞ ትግረኛ እንጨፍራለን። አዘር ነሐብዚ ቁልጭ ተፈጸደም ቀብራጭ በይ በርጽረቀ ከብዘሩ صبرك تعيرو نعمل صري صبرك صرك صري ነው صرك صري ተፈዛዛ ያላችሁ እኮ በቀደም ትዝ አይላችሁ ወይስ ደዚህ ምን ነው አላችሁ ምናምን ስለው ውልቅ ብሎ ነው የወጣው። በቃ ምንም ምን ማናቅ ይመስላል። we are media figure ገና እግርህን ከሆነ ቦታ ስታነሳ ለኛ ነው ሪፖርት የሚደረገው። ያ ለኛ ነው እስከነ ፎቶ ወደ ኋላ ልወድቅ ኤአይ ነው ከኤአይ ነው ጃች ቢቲ ነው። ይሄንንማ አይደረግም። እኔ አንተ ወሸላ ደሞ እኔ እኮ አሁን በዚህ ወሸላችሁ ስንት ዌብሳይት እንደሚያምራችሁ እኮ አንዳንዴ እኮ ሳስበው እንደው ትላልቆቹስ ጠግበው ነው። አሁን እቺ ወሸላ ገና ምኑን አይተው አንተ ወሸላ ከዛ ከውሃ ላይ ከባህር ላይ መጣክ። ያ ገና ወረቀት የለ ወረቀትን ገና የአውሮፓ ከዛ ከንትን አልወጣ። ያ የምትለብሰው የላት የምትከናነበው አማራት አለ። አማራ ሲተርት እቺን የመሰለች ልጅ መቼ ጠግባሃት ነው እንደው ያቺ ወሸላ ዘላ ሌላ ሴት ጋር አይቆመችው? ግን መቼ አብራችሁ ኖራችሁ ነው? ያንተስ ይባስ ድሮም እናንተ እኮ ውሽማ እንጂ ባል መሆን አትችሉም እኮ። የእናንተ ውሽማችሁ እንጂ ባልነታችሁ በጣም ከባድ ነው። አቤት ያሌለው ያሌ አሁን ደግሞ በሌላ መጣ። እግዚአብሔር ምስክ ብሎክ አላደምጥም። ቀጥታ ደወልክ አላዲውላችሁ ፊንላንድ ኒላንድ ያሌላችሁ ተነሱ መጡ። በቃ አሁን ስልኬ ይሄ ስልክን ያላነሳው ሲጀመር አንተንም ብሎክ ልመና የለ ልጄን ስትፋታ ፈታለሁ ገና ይድባለሁ። ብሎክ አሁን ጉዱን የኢትዮጵያ ሕዝብ ሰማ። አጀንዳ መሆን ፈልጋል።
ይልቁንስ አሁን ደዚና አሞራው ምን ነው እንደ ድሮ አይታዩም የሚለውን አጀንዳ ሰጣቸዋለሁ። ሄዱበት። ምክንያቱም እናትየው ፎቶ ደረሳት። እናትየው ደግሞ የልጅቷ ጭንቅላት እንዳይጎዳ ያዙልኝ ፎቶውን አለች። ምክንያቱም ባንዴ ብንነግራት ልጅቷ ኤአይ ነው ብላም ልትል ትችላለች፣ ወይ ደግሞ የእውነትም ሊሰማት ይችላል። በፎቶ ሲከራከር ቪዲዮ ተልኮላታል። ልጅቷ የሆነ ነገር እንዳትሆን ነው። አሁን ጨርሰናል። ይሄ ነው ጉዳዩ። ተለያይተዋል። ተመልሳ ደግማ ከገባችበት ወሸላው ጥሟታል ማለት ነው እንጂ ልጁ ፍሬም ሄዷል። ፍራንክፈርት የኳሱ ዝግጅት ጊዜ ይለብጥ ነበረ። አስደግፎ ሲጋራውን በዚህ በኩል ይዞ ያ አይኑ እንደዚህ ቀልቶ አፈር ብላ አፈር ያስበላ። አሁን ይሄንን ፎቶ ባወጣው ያው ቀጥታ መደወል ጀመረ። አለቅህም አሞራው፣ አለቅህም፣ ትከፍላለህ። ዘመዶች ያጠፋሉ፣ አንተ ትከፍላለህ። ዝም አልኩ፣ ዝሆንን ፊቴ ላይ አድርገሃል፣ ትከፍላለህ። አለቅህም። ዝሆን የላከው እንደ ዝሆን ነው የማደርገው። ጆንዬ አይ ነው አውቃለሁ። እኔ በልጅ አልኩኝ። ለምን የፈለገ ነገር አይመጣም፣ አልፋታም፣ እቀጠቅጥ። እናንተ ጥሩ ተጋሮችን አውቃቸዋለሁ፣ መልካም ልጆች አውቃለሁ። ባለጌ ግን እዚህ ላይ ግን በጣም ብዙ ባለጌዎች አሉ። በጣም ብዙ ባለጌ ልጅ ህዝባቸው ላይ ልንገራቸው አይደለ? የሶሻል ሚዲያ ሙቭመንት ነው የትግራይ ህዝብ ያስበላው። የኢትዮጵያ ህዝብ በቀል ጦርነትን አንፈልግም፣ መበቀልን አንፈልግም ብሎ ሲል አፋቸውን የከፈቱት እነ ጆን እነ ማን ስሙ ጂጂ ዘብሎ ጋላ ኦሮሞ ጀዋር መሐመድ አንተ ምናምን ሲሉ ነው ወጡባቸው። ይሄውላ ይቅር የተባለ ነገር ይቅርታ ተብሎ የተበደለ ህዝብ 28 ዓመት የተበደለ ህዝብ እሺ ብሎ ያ ይቅርታ ይበልጣል። ህዝብ ምንም አላረገም ሲል አፋቸውን ሲከፍቱ የነበሩት የእናንተ ልጆች ናቸው። ሶሻል ሚዲያ ላይ ጦርነት ለኛ ማለት የባህል ጨዋታችን ነው አለ። ጦርነት ምን አይነት እንደሆነ እንግዲህ አያችሁት። አሁንም ደግሞ ይህንን ነው የሚፈልጉት። እነዚህ በሰበሱ የወያኔ ሽንት ጨርቆችን ሰብስቧቸው ፍራንክፈርት ሲላበጥ ነው የተገኘው። ጠይቁ። አሁን ሲገባ ጠይቁት። ዋይ ዩ አር ኖት ሉክ ላይክ ቢፎር ዩ ኤንድ እንደዚህ ብላችሁ ጠይቁት። እስቲ ጠይቁት። ዋይ ምን ተፈጥሮ ነው? ሚስጥር እናትየው ከፈለጋችሁ ይሄው ያልኩሽ ደረሰ ነው የምትለው። ጀግና እግዚአብሔር የጎንደር ልጅ ነው። ጀግና የጎንደር ልጅ እንዲህ ነው የሚከታተለው። አንተን የሰው ልጅ እንደኛ ቤቶቹ ጅሎች አሉ። እናት ስትሰደብ አብረው እንደሚሰድበው ኦሮሞ አይደሉ። ያ እኔ በዚህ ያደንቃቸዋለሁ እነዚህ ሰዎች። የኛው ተው የሚል ጉፋ ያን አሳማን ያለው እዚህ ቤት ውስጥ ኦሮሞ ቤት ውስጥ ማለት ነው። ያ እነሱ ግን እጃቸው ላይ ነው ያለው። እጃቸው ላይ ኖ የጎንደር ልጅ ነው። ጎንደሬ ነው። ኢስ ማይ ፍሬንድ ታውቁታላችሁ። እዚህ ሚዲያ ላይ አንተ ነህ እናትን አዋርደህ ብለህ ልጇን ልታገባ የለም እኮ በታሪክ የለም። በእኔ ለምዳችኋል። ይህንን ያለውኛ ያ እናንተ ሰውን አትወዱ። ጥቅመኛ አንተ ችጋራም ድህነትን ያላቃለልክ ደግሞ ችጋራም ማንን ትወዳለህ? መጀመሪያ ድህነትን እዛ የመጣህበትን እንትን ለፍቅር ማን አድርሷችሁ? ፍቅር አይዛችሁ ልክ ፍቅር ሲይዛችሁ እንትናችሁ ትዝ ይላችኋል። እናታችሁ ኬሻ ላይ እንደምትተኛ የእናታችሁን ቤት ጣራ መስራት እንዳለባችሁ። ከዛ ወሸላ ራሱ አይቆምም። በቃ እንዲህ ነው የምትለው። ዋው ልክ ወሸላ ሊቆም ሲል ችግሩ ትዝ ይላል። እናቴ መርዳት አለብኝ። እሺ ደዚህ ያ አባቴ መርዳት አለብኝ። እሺ ሳምሬ ፍቅር ከችግር ውጪ ሲሆን ከስትረስ ውጪ ሲሆን ለዚህም ገና 3 ወር ሳይሞላ ተሳስተ ለመጀመሪያ ጊዜ ኢቨንት በህይወት አይተም ማታውቀው ከሰፈር ማህበር የኡራኤል ማህበር ከመጠጣት ውጭ እዛ ትግራይ ውስጥ የማታውቅ ልጅ ትልቅ ኢቨንት ላይ ብትገኝ ሴቶቹ አይ ሲሉ በፊት ለፊት ወስደል ፋራ መሆን እዚህ ላይ ነው የሚታወቀው። ያንተ ደግሞ ፍጥነቱ ፋራነቱ። ሰው ፓርቲ ውስጥ ግርግዳ አስደግፎ ይለጥጣል። ስልክን ተቀበለ እንደው የሆነ አታውቀውም። ገባ? ይሄ ፖፑላር መሆንን እዚህ ጋር ብሩምት መሆንን
ያ ታዋቂ መሆንህን ሰው ሁላ እንደሚያይ ችግር ፈጥረ ምን አይነት እኮ ሰገጤ እኮ ችግር ፈጥረህ እዛ ጋር ችግር ፈጥረህ ለአይምሮ እንኳን እንትን አይደለም አይምሮ አይጠይቅህ አይምሮ ሰው ያየኛል ዛሬ ቴክኖሎጂ የበዛበት ነው ሁሉም ሞባይል አለው ሁሉም ኤሌክትሮኒክስ አለ እንደሚነሳ ታቅሞ በአንተ ቤት በቃ የደደቢት ጨለማ መስሎሃል ምንም ነገር ላይት እኮ አድርጎ ማንሳት ይቻላል ደደብ ይሄንን እንኳን የማታስብ ቆሻሻ እኮ ነው ያውላ እኔ ወዳታለሁ ወርቁ አልቀረ ፕሮሚሱ አልቀረ ምኑ አልቀረ እኔ ያንን ፎቶ ሳይ እኔ እንዴት እንደተሰማኝ አጋጣሚ ደግሞ ልክ የሞመንት አውርቼዋለሁ ፋኒን እና ደውሎ ስልክሽን ጭ ፋኒን እና ሳምሪን እንፈልጋቸዋለሁ አውርቶ ሳምንት አልሆነው ይሄን ሳይ የሳምሪ ችግር አለ እዚህ ጋር እግዚአብሔር ከኔ የበለጠ የእሱ አሳሰበኝ የልጅቱ አሳሰበኝ ጭራሽ እናትየውን ስልክ አምጪ ብለን ቁጭ ልጁ እንዴ ነሽ እናቴ ጅግያ እኔ እናቴ አውጪው ነው እንጂ ያለኝ መጀመሪያ እኔ አላውጣውም አልኩት እኔ በፍጹም አውጪ ብትለኝ አላውጣው ባይሆን ሌላ ነገር ተፈልጎ ልጅቷ ምክንያቱም ራሷን ብታጠፋስ ወይ የሆነ ነገር ብትሆንስ ገና እንግዲህ ከአሜሪካን እዚህ አብዳ የመጣች ሴትዮ እንደዚህ አይነት ነገር ብታይ ራሷን አታጠፋም የሰው ልጅ አንድ ነገር ብትሆን ተጠያቂ አንሆንም እኔ እኮ የራሴ ችግር እኮ እዚህ ጋር የሳምኒ ችግር እያዳመጥኩ እኮ አቅለሸለሸኝ በጣም ደነገጥኩኝ ደግሞ ኤአይ ነው የዛሬም ኤአይ ነው ምናምን አዲስ ነው ይሄ ነገርማ ኤአይ ደውዬ ለወንድ ካላጠፋሁት በስተቀር 7 ቮይስ በሰከንድ ውስጥ ነው የላኩትኝ 7 ቮይስ እንደው በመድኃኒዓለም ነገ ይለቀቃል ኧረ በእግዚአብሔር ኧረ ለልጅቷ እንደው ለልጅቷ ከዛ ደግሞ ስናስበው ልጅቷማ አታኑ ምክንያቱም ሊያፋቱኝ ነው ሊያጣሉኝ ነው የምትለው ኦኬ ምን ይደረግ እናትየው ተፈልጎ መሰጠት አለበት በዛ ተስማማው በቃ መሰጠት ምክንያቱም አይናችን እያየ እንደዚህ አይነት የድግ ኤንን ያልኩት እኔ ባለፈው የሚያልኩት የሳምሪ ህይወት በሌላ ልጅ አይተካም በፍጹም አይተካም አይደገምም የጸደይ ባል ነው የሸርሙጣ ይሄ ሴተኛ ዳሪ ይሄ ሌባ ምን ነው ኤደን ሰለችሽ እንዴ ወይስ አንቺ ኤደን የምትባይ ልጅ ሞዴሬተር ነይ ቁጭ በይና ሚውት አድርጋቸው ነይ አሞራው ጀግና ነው ግን አሞራው ትክክለኛው ነው ትክክለኛው አሞራው ትክክለኛው ታጋይ እንደሱ የባለገው አይደለም ለህዝቡ ለነጻነት የታገለው ደግሞ የጀግና ስም ይዘ አሞራ ባጥ ቆለጠን እንኳን ወሸላን ገና በ25 ዓመት መቆጣጠር ያቃተ ባለጌ ስድ የሰው ልጅ ለምትጫወት ያ እሷ እናትየው እግዚአብሔር ስለሚወዳት በጊዜ ገላገላት ጀግና ዘር ስላላት የሚቆረቆር ህዝብ ስላላት አቋትም ራሱ ግን አማራነት በጣም ጠንካራነት ትርጉም እንዳለው ነው ይዛ ላይ ነው ያዩት ተከታትሉ ይሄንን ሆም ብለው ቆይ እስቲ ምን እነሱ እንደሚያስቡት ወይ ጠጣል ይሰክራል ይንበጫበጫል ምናምን ጭራሽ አስደግፎ አልጓችሁ ልብጥ አስደግፎ የራሱን ገና በሁለት ወር አረ መስማሙ ለፍስ ቅዱስ አዶ አምላክ አረ ወንድን ማመን ለዚያው ሄዶ ወንድ አይደለም ይሄ ወሸላ እኮ ነው ገና ወሸላ አንተናምና ያ አላህ ያ ረቢ አንተናምና የሰው ልጅ ከሞቀ ቤቷ ከእናቷ ቤት አውጥተ ነገ ደግሞ ትመጣና እናቴ ይቅርበኝ ልትል ነው ማለት ነው እናቴ ይቅርበኝ አንተ ከብት ማትረባ አንተም ብሎ መጀመሪያ ይላችሁ ስለ አንድ ሰው ለመናገር መጀመሪያ ወሸላችሁን ተቆጣጠሩ ኦኬ ትዳራችሁን አክብሩ ሰው ሁኑ ለሴት ስለ ህዝብ ነፃነት ከመናገራችን በፊት ቤታችን ውስጥ ስላሉት ልጆችና ባሎች ወንድሞች ሚስቶች
ነፃነትና ክብር ይኖር። ነፃነት የሚጀምረው መጀመሪያ ቤት ውስጥ ነው። ከቤት ሲያልፍ ነው ስለ ሀገርም ስለ ማህበረሰብ ማውራት የምትችለው። ወሸላን መቆጣጠር ያልቻልክ ደደብ፣ የሰው ልጅ ገና ወጣት ሴት ልጅ ምንም ማታቀት ልጅ ከቤት አስፈልቅቅ አውጥተህ 2 ወር ሳይሞላ አንተ ፍራንክፈርት ላይ ያ ትላላሳለህ በከንፈር። ከዛ እኔ ጋር ትመጣና እኔ ደግሞ ሰው አርጌ ይህን ጉድን ለእኔ ለራሱ አሁን ወጣልኝ ራሱ እንዲ ይህንን ነገር ይዤ ለዘን አይ እናትዬ ኦልሬዲ ደርሷል አድርሰናል ሲሉ ከዛ ሳይ እውነትም ልጅቷም ቀዝቀዛለች። አይታችኋል አይደል? የለም እኮ አሁን እንደ ድሮ ግጥም ምጥጥ ቤት እየሰራው ነው እያደስኩ ነው። የለም እኮ አለቀ። በራስ እጅ ስትነካ አውጣለሁ። እኔ እዛኔ ከኪያ ጋር ስትጣላ ራሱ ከኪያ ጋር ስትጣላ ምን አገባኝ ብዬ ነው እችን ሚስጥር እንጂ ለኪያ በሰጠው ይሄን ሚስጥር ቀጥ ብላ አትናገርም ነበር። ወደ እኔ ስትመጣ እኔ ሰውን ተደርቤ ሰውን አላጠቃም። መብት ይኖርሃል። ግን እኔን እንደዚህ ስትነካ ዘርማን ዘር ሲነካ አውጣልሃለሁ። ተጠቀመባት፣ ቀላል ተጠቀመባት። አይዶን ነው አሁን ምን አይነት ፖዚሽን ላይ እንዳለች ግን ይሁን አሁን ብትጎዳ ይሻል። አስወልዶ የሰው ልጅ ለዘም ይሄ ሸርሙጣ ዘር አስወልዶ እንደ እንትን አድርጎ እንትን ቢልባት ምን ያህል እንደምትጎዳ ታውቃላችሁ? ትምህርቷን አቋርጣ እንደነ ባለጌዎች ናቸው። እኔ እኮ ለምን ከቤታቸው ለምን የሰው ልጅ ብቻ እንደዚህ ተከታትሎ የደህና ቤተሰብ ልጅ የማንም ተራ የአሳ ትራፊ እንዲህ እንደሚያጠምዱ አላውቅም። ደግሞ አቅማቸውን የማያውቁ የራሳቸው ይሄ ከሱ ጋር እኮ የመጣች እኮ ከሱ ጋር በባህር እኮ የመጣችውን መፈለግ ትቶ አንገቱን ከፍ አድርጎ የት ነው የሚሄደው? አሜሪካ። የት ነው የሚሄደው? የደህና ቤተሰብ ልጅ ጋር ከአንተ ጋር የመጣች የለችም? የሰፈር ልጅ ባህርን አውቆ ለምን ቢጤን አትፈልግም? ቢጤን ለምን አትፈልግ? ምን አባት አደርጋለህ? የሰው ቤት ውስጥ የምትሄደው የሰው የደህና ቤተሰብ ልጅ ስንት የተለፋባት እና እስኪ አሁን ዞን ስጥ እና ዞን ስጥ እና አንተ እባብ የእባብ ልጅ እና ዞን ስጥ እና ዞን ስጥ ከሞ እና ዞን ስጥ እና ድገመው እና ስጥ ዞን። እኔ ጋር እንደዚህ ቀልድ የለም። አንተ ክፍታፍ ባለጌ። እኔ በሰው ነገር አልገባም። ስትመጣ ግን እንዲህ ነው ማከናነብ። እኔ ጉድን ማላቅ አቃ ምን አገባል? ያ እግዚአብሔር ረድቷታል፣ ደርሷታል። ከዚህ የበለጠ ወዲያውኑ እኮ ነው ወሬው ሲመጣ ሸፋፈኑለት። ኧረ ከእኛ ጋር ነበረ። ምክንያቱም ለልጅቷ ለአንተ ሲባል አይደለም በነገራችን ላይ ምክንያቱም አንድ ነገር ብትሆን ሶሻል ሚዲያ ላይ ህይወት ጠፋ ስለሚባል ተብሎ ነው እንጂ ሁሉም ኢቭን የሽቦ አልጋ ካልገደልኩት ብሎ በዛ ወገቡ ገና ወገቡ ሳይጠግን ያ እንዴት ሴት ልጅ ላይ እንዴት ታረጋለህ ብሎ ሰድቦሃል። ሌሎችም የሽቦ አልጋ ያገሬን ልጅ ነህ ብሎ አልተወ። አንተ ባለጌን ያለ ምግብ ቤት ውስጥ ሲያገኝ ሰምቶም አይቶት ማለት ነው። ግን ለልጅቷ ሲባል ብዙ ጨዋጮች አንዳንዴ ልጅቷ አንድ ነገር እንዳትሆን ተብሎ ነው። ልክ በነጋታው ሚስጥሩ ሲወጣ ኧረ ምንም ነገር የለም፣ ኧረ ምንም ነገር የለም፣ ኧረ ከኛ ጋር ሲጫወት ነበር ምናምን የተባለለት ማለት ነው እንጂ ፎቶ እንዳለን የተዳረሰው። አሁን ግን እኔ አውጣዋለሁ። በዚህ መልኩ ስታመጣ አውጣለሁ። አንተ ክፍታ ዜዶ አላስገባሽም። አንቺም ያው ነሽ። አላስገባሽም። አንቺም ያው ነሽ። አንድ ናችሁ። አንድ አላስገባችሁም። ማናችሁ አጠገቤ እንዳደርሱ ማንም አይደለም። አጥረገርብሻለሁ። ልጄ ስትሰደብ ዝም ምለኝ። ይሄ በስባሳ ከፍታ አንድ ናችሁ። ለራሴ ማንም እርዳታ አልፈልግም። ሌባ ሁላ ይሄ አንበጣ አፉን የቀደደ በሙሉ እየመጣ እዚህ አፉን ይከፍትብኛል። በፖለቲካ ከሆነ በፖለቲካው እንገናኝ። በልጄ ግን እንዳትመጡ።
እንዳትመጣ። ካራሜላ አሁን በዚህ ሰዓት ጊፍት የሚሰጠው እንደዚህ ነድጄ ልታበርጅኝ ፈልገሽ ነው? ነትስቺ ሴትዮ ገንዘብ ትወዳለች ብለሽ ነው? ቴንክ ዩ ማማዬ። አይሰሙም፣ በግዷ ትሰማለች። ይኸው ሰምታዩ አታዋትም እንዴ? እንደ በረዶ ቀዝቅዛ ይሄ ምናምን እኮ ቀረኩ። በቃ ዘጭ ዝም። ለምን እኔ ግን በጣም ይገርመኛል። እያሰብኩት ነበር እንዴ አሁን የኛ ጉድ ቢሆን ኖሮ ይሄኔ ምን ነው ጠፋችሁ? 2 ሳምንት እንኳን ቪዲዮ ባይሰሩ እነ ሳምሪ ለምንድነው ቪዲዮ ላይ የሌላችሁ ምናምን ይባላሉ። ገባችሁ? እነዚህ ልጆች 5 ወር በቀደም ገና ነው ቁጭ ብለው የታዩት። በቀደም ገና 5 ወር ሚዲያ ላይ አልመጡም። አንድ የጠየቃቸው ሰው አንድ ክብሮምዬ እና አንተ ሌባዘር ሌቦ እና ጨምርበት የሌባ ዘር እኔ ምን አገባኝ? ብራችሁን ነው የምፈልገው። እንደዚህማ የሌባ ዘር ክብሮ የስንቱን ወጣት ልጅ ያሳረድክ ና ጨምርበት። ዞን ከአንበጣ ከመብላት ዞን መሆን አይሻልም እንዴ? ዞን እኮ የተከበረ እንስሳ ነው። ማይላክስ ኑርልኝ የኔ ጌታ። ያ አንበጣ ከመብላት ከማለት አንድ መጣ። ግን አንጀታችሁን ላሳረራችሁ ነበር ለእናንተ ብዬ። ግን ይሄን የተከበረውን ለነፃነት እናንተ ላጠፋችሁት ሲል እንጂ እንዲህ እያልኩኝ መጥቼ ላሳረርሽ ነበር። ይኸውልሽ እኔ ልንገራችሁ አሳረራችኋለሁ። ግን በማያውቁት ጦርነት ውስጥ ለገቡት አይምሮ ስል ግን አላደርገውም። እናንተ ደደቦች፣ ደደብ ዘር እግዚአብሔር አሳረርሽ ነበር እዛ አምጥቼ ነበር ማሳረርሽ። ግን ለነሱ አይምሮ ስል አይምሮ እናላጥ ከት ከወዱ አይደለም ልክ ልካችሁን የሚነግራችሁ ዮኒ ሴጋ እና ላክ አንበሳ። አንተ ደሃ አንበሳ ላክ በዞኑ ምትክ ፊንገር ይመቻት። እንኳን አነሳች ይመቻት ፊንገር። አሞራው አንበሳ ላክ። አይዞ አንበሳ ላክ። አይዞ ዛሬ ሸቀልኩኝ እናቴ። አንበሳ ብታወርድ ድረስ ይዝን ያለ እንትን አይልም። እያንዳንድሽ እያወጣሽ እንደምንም ብለሽ አይዞ ካሞራ በሉት። ምን ያለ ብዙ ቦታ ደርሷል። ፎቶ ቪዲዮ ነው ያልደረሰው። ቪዲዮ ለራሷ ለእናትየው ነው የሚላክላት ተብሎ ማለት ነው። ቪዲዮ አለው፣ ፎቶ አለው። አተሪብላ ሲጋራውን ይዞ በአንድ እጁ ሲጋራውን በአንድ እጇ ይላል። ሲጋራም ያጨሳለከ ምን ሆነክ ነው ግን ሲጋራ የምታጨሰው አንተ? አሪ ኦኬ ሲጋራ አደክ ማለት ነው፣ ሰለጠንክ ማለት ነው። ሲጋራ እንደዚህ ይዘው ተሰለጠነ ሰለጠንክ በቃ። እኔ እንደውም እናትየው ጎበዝ ናት፣ አለመውጣቷም አለመናገሯ። ኦኬ ልጇን ሴፍ አድርጋለች። በቃ የሚፈለገው ይሄ ነው። እግዚአብሔር ረዳት። ይሄ ባለጌ ጋር እኔ ደግሞ እኮ በቃ አይታዋቸው እስቲ በቃ ቤተሰብ አክብር ምናምን እያልኩ እመክረዋለሁ። አፈር ብላ አይወሸላ እንደው ብትሳሳት ከሄደች እንኳን እኮ ወር 2 ወር ሆኗታል። አልሆናትም እኮ መጥቶ እዚህ አምጥቷት ቀለበት ምናምን አድርገው ነው አይደል? ሆኗታል። አልሆናትም።
ጎበዝ እያላችሁት ነው። ሴት ልጅ ላይ መጫወቱ ጎበዝ እያላችሁት ነው። አያጅቦን ያላስገባ ኖ ወይ ያላስገባ ማንም አይገባም። ማንም ሳይገባ አንተም ሰሜናዊ ነህ። ለኔ አግዝ አይደለም የምትናገረው። እዚህ መጣ ምን አርገውሽ ነው አሁን ተጋሩ ምናምን የሚሰድቡኝ እነሱ ናቸው። አትሳቅ። እግዚአብሔር የሚሰድቡኝ እነሱ ናቸው። ያው ያቸው ተዘብዝፈው እዚህ ላይ ትላንትና ተሳድበው ነው ህዝቡን የትግራይን ህዝብ እንዲጠላ ያደረጉት። ያ ከመደብደባችን ከመሞታችን 28 ዓመት በሙሉ ከመቀጥቀጣችን አንሰው በመቀጥቀጣችን ኮርተው አፋቸውን ሲከፍቱ ነው የኢትዮጵያ ብሔረሰብ በሙሉ ዱላውን ይዞ የተነሳባቸው። ያ ማንም ርህራሄ እንኳን ያደረገ የለም። በጣም ጥቂቶችንን ያለቀስ ነው። ምክንያቱም አንጀቱ ቆስሎ ስለሆነ አሁን ዘሴም ሽት ናቸው የማትለወጡ ማለት ነው። ማይ ላክስ ያ ህዝባችሁ ላይ ነው ጦርን አፋችሁን ትከፍታላችሁ። ህዝባችሁ ላይ ጦርነት ታውጃላችሁ። አፋችሁን ትከፍታላችሁ። ህዝባችሁ ላይ በተደረገው ነገር ፕራውድ ሆናችሁ ማለት ነው። ያ ጅቦ ብልጽግና ሆኖ አላስገባም። ኔቨር አላስገባም። ግን እንዲግደሉ ዘር ማንዘራችሁ እዚህ ጋር ደርስ። ጅቦ ራሱ ተጋሩ እኮ ነው። ምን ሆነሻል? ለምን ማስገባው? እየቀጠቀጥኩት እኔ ጅቦ መልካም ነገር የሚያወራ መስልሽ እንዴ ማስገባልሽ? አላስገባም። ቀጠቅጣችኋለሁ። ምን ለምን እንደምትለጥፈው እንዳትለጥፉ። ይሄ ኦልሬዲ እነሱ ራሳቸው በቃ ልጇን ሴቭ አድርጋለች። ምን አገባ? ከዛ በኋላ ህዝብ ይጠይቀው። እንዳትለጥፈው። ለምን የምትለጥፈው? ምን ያሰጠፈ እኔ 2300 ሰው እዚህ ተዘብዝፋችሁ ማለት ነው። ጊዜ ወይ ጉዳችን ፈል እኔ አሁን ጌሜን ልጫወትበት። ውጡልኝ ጌሜን ለምን የማትወጡት? ቆይ አላወራም። እሺ ቆይ ለምን ሙዚቃ ከፈታችሁ? ሙዚቃ ልክፈትላችሁ እንደም Ich kann nicht mit waschen, meine Haare, mein Gesicht und mein Bein. Sauber und frisch, rund um die Uhr. Aber es geht noch witzig. ናፒ አምሱር ስለቀጠቀጡኝ ሊቀጠቀጥኩ ነው። እኔ አይኑ አውቃለሁ። ብዙዎቻችሁ ግን ስለሚቀጠቅጡኝ አንጀታቸውን ነው ማሰራቸው። እና ይሄ አይደለም። ቆይ የሆነ ዘፈን ነበረ ኤርትራ ቀጸልኛ ምናምን የሚለው እሱን ነው የምከፍትላችሁ። የት አለ ዘፈን? ምን ነበር ስሙ? የኤርትራው ዘፈን ምን ነበር? የጦርነቱ እሱን ከፍቼ ነው አንጀታችሁን ማሰራራችሁ እንደ ኤርትራኖች። ምን ነበር ስሙ? መንደላይ። የታባክ መንደላይን ከፍትልሃለሁ። አሁን ቀጥ ብለህ ትወጣለህ። ስትወጣ ታየዋል። መንደላይ ኤርትራ ነው እንዴ? አይደለም አይደል? ኖ የኤርትራ አብርሃም መንደላይ ኤርትራ። ያ አርፈሽ ማትቀመጪ ከሆነ እኮ አልኩሽ መንደላይ ነው የምከፍትልሽ። እኔ ከእናንተ ጋር እኮ በተግባር እኮ ነው የምናናት። الله حالني تنايت مالي أكورات نبرت قلبي رسع واسوس مرايبة أمسح على فرد ما يحمل لي بالقلو من دلاي قبل
ምን አይነት ግን ያለ ስለሚናደዱበት ነው እኔ ተከስኩት ማማዬ and you thank you it is me thank you አራት መቶ ሰዎች በአባቴ እኮ ኤርትራዊ ነው የጀግና ዘፈን እኔ ጀግና ዘፈን እወዳለሁ እኔ እኮ ያንን አህያ እኮ ኤርትራዊ መስሎኝ እኮ ነው የጠበስኩት በነገራችን ላይ ልጆቼ የሚሳኝ ነው ኤርትራዊ እኮ መስሎኝ ነው እንዲህ ያለካውም ነበር በመቆንጠጫ ያለካውም ነበር ምክንያቱም አንደኛ ኤርትራዊ ነው የሚመስለው ከሰውነቱ ከርዝመቱ ምናምን እንደዚህ አይነት ረጅምና ወፍራም እንደዚህ እንደምታየው ኤርትራ ውስጥ ስለሆነ ማለት ነው ከዛ ላይ ስሙ የኤርትራ ነው ፓስፖርቱ ኤርትራ ነው እንደዚህ መሸወድ መቻወኩኝ ለካ አብዚ ቁልጭ ነው የዚህ እንታለ በጨላ ነው በእንጨት እኔ ከኤርትራ ይገርታል ሄርታ አንተን ለማባረር ነው ከፈትኩት ዞር በል ተንቀጣ 2000 ሄዱ አራውጡ ሌላ ንገሩ ሌላ እጨፍርብሃለሁ ሌላም ንገሩ ጻፉልኝ ሌላ የጀግና ዘፈን ካለ Zwei Schichten, ein Genuss. Neu, Excellence Fusion. Neu. Lela. Starkes Haar, multidimensionale Farbe. Von Quill Professional. Thank you, Sriwan. Head. Isme man. Ela?
ድምፁ ሌላ የሚናደዱበት የለም። ተክሉ ወደ ተክሉ እኔ አቃጥልሃለሁ። በሬሳ ላይ ነው የማቃጥልህ፣ በሬሳ ላይ ይሄ ነው። እንዴ አያችሁ ውልቅ ሲሉ ይኸውላችሁ ከ2500 1600 ቀረ። ይሄ ነው እኔ ፍቅር ዘፈን አልፈልግም። እዛ የፍቅር